ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና መረጃዎችን በማስተዋወቅ እንጀምራለን። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለው እንድታበሩ በአክብሮት እንጋብዛለን። በቅርቡ ያጣነውን እጅግ ተወዳጁ አርቲስት ሰማኸኝ በለው ወይም ሰሜ ባላገሩን አስመልክቶ የሞተበትን ምክንያት ዓለም አቀፍ ዶክተሮችና አገር አቀፍ ስፔሻል ዶክተሮች የተወያዩበትንና ያመኑበትን ጥብቅ መረጃ ወጡ። መረጃውን ፈጣን የሆነ የክብደት መቀነስ ህይወትን የመቅጠፍ እድል አለው፣ እንዲሁም ተጓዳኝ በሽታዎችን የሚያስከትሉትን ዝርዝር መረጃዎችን አወጥተዋል። ታዲያ ሰማኸኝ በለውም ከዚህ መካከል አንዱ በሽታ እንደገደለው የሚያወጡት ሪፖርት እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተም እናደርሳችሁናል። በጽኑ ተከታተሉት። አሁን ወደ አስደመጥናችሁ ዋና መረጃዎች በቀጥታ ወደ ዝርዝራቸው ከማቅናታችን በፊት ትብብር ለኢትዮጵያ አንድነት ፓርቲ በኢሰመኮ የአርሲ ጥቃት ሪፖርት ላይ ጽኑ ተቃውሞ ማቅረቡን ተከትሎ የወጣውን ጥብቅ ትዕዛዝ እናስቀድም። ትብብር ለኢትዮጵያ አንድነት በኢሰመኮ አርሲ ጥቃት ሪፖርት ላይ ጽኑ ተቃውሞን አቀረበ። ትብብር ለኢትዮጵያ አንድነት ለኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ በላከው ይፋዊ ደብዳቤ ኮሚሽኑ ሰኔ 1 ቀን 2018 ዓ.ም በአርሲ ዞን አሰቆ ወረዳ የተፈጸመውን ጥቃት በተመለከተ ያወጣውን ሪፖርት በጽኑ ተችቶታል። ትብብሩ የኮሚሽኑ ሪፖርት እውነታውን የሸፈነና የፖለቲካ ዓላማን ያነገበ ነው ብሎታል። ድርጅቱ ከተጎጂዎችና ከታማኝ የቦታ ምንጮች አገኘሁት ባለው መረጃ መሰረት በጥቃቱ የሞቱት ሰዎች ቁጥር ኮሚሽኑ ከጠቀሰው በ10 እጥፍ ይበልጣል። በተጨማሪም ጥቃቱ ጥንታዊ ቤተክርስቲያንን ከማቃጠል ጀምሮ ሃይማኖትና ማንነትን ማዕከል ያደረገ የተቀናጀ ዘር ፍጅት መሆኑን አስታውቋል። ኢሰመኮ ለፍጅቱ ተጠያቂ ኦነግ ሸኔ መሆኑን በፍጥነት ደምድሞ ማለፉን የኮሚቴው ደብዳቤ የኮነነ ሲሆን ይህም በአካባቢው የመንግስት መዋቅር እጅ አለበት የሚለውን የሰለባዎቹን ተደጋጋሚ ቅሬታ ሆን ብሎ ለመሸፈን የተደረገ አካሄድ ነው ሲልም ገልጾታል። ይህ አይነቱ አካሄድ በአርሲ ዞን ለሚፈጸመው የተቀናጀ ዘር ፍጅት በርካታ አካላት የሚሳተፉበት መሆኑን እየታወቀ እውነታውን ለመሸፈን የተደረገ ጥረት ነው ሲል ትብብር ለአንድነት ኢትዮጵያ ተናገረ። ትብብሩ አክሎም ኮሚሽኑ ቀደም ሲል በሀገር ውስጥ የሚፈጸሙ ግፎች በማስረጃ አስደግፈው በማቅረብ ረገድ ያሳይ የነበረውን ትጋት አሁን ላይ የቀነሰ መምጣቱንና ይህም ህዝቡ በኮሚሽኑ ላይ ያለውን እምነት እንዲሸረሸር እያደረገ መሆኑን ጠቁሟል። የቀረበው ጥሪና ማጠቃለያ በትብብር ለኢትዮጵያ አንድነት ፕሬዝዳንት ተፈርሞ የተላከው ደብዳቤ ኮሚሽኑ ለሚከተሉት ነጥቦች ምላሽ እንዲሰጥ ማስተካከያ እንዲያደርግም ጠይቋል። በመጀመሪያ ደረጃ ኮሚሽኑ ይህንን የተሳሳተ ሪፖርት ማውጣቱን ያስፈለገበት መፍትሄ በግልጽ እንዲያብራራም ጠይቋል። በሁለተኛ ደረጃ በቦታው ላይ እንደገና ጥልቅ ማጣራት በማድረግ የተዛባው መረጃ ለህዝብ እንዲያስተካከልም ጠይቋል። በሶስተኛ ደረጃ በጥቃቱ ውስጥ ያለውን የመንግስት መዋቅር ድርሻ በግልጽ በመጥቀስ ተጠያቂነት እንዲሰፍን፣ እንዲሁም በአራተኛ ደረጃ በህዝቡ ተፈጥሯዊ መብቱን ተጠቅሞ ራሱን ሊከላከል የሚችልበትን መፍትሄ ጭምር ኮሚሽኑ እንዲጠቁም ጥሪ ማቀረበም። ፈጣን የሆነ የክብደት መቀነስ ህይወትን የመቅጠፍ አደጋ አለው ሲሉ የህክምና ባለሙያዎችና ዓለም አቀፍ ስፔሻል ዶክተሮች ተናገሩ። የህክምና ባለሙያዎች ያወጡትን ጥብቅ መረጃ ይዘንላችኋል። በጥሞና እንድታደምጡ በአክብሮት እንጋብዛለን። እንደሚታወቀው ሰሞኑ ተወዳጁ ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ ከዚህ ዓለም በሞት መለየቱን ተከትሎ ብዙዎችን አዝነናል። በተለይም ድምፃዊ ባለፉት ጥቂት ወራት ግሎ ኢትዮ ተርኪ እየተባለ ከህክምናው አካሄድ ውጪ በሆነ መልኩ በ15 ቀናት እስከ 18 ኪሎ ግራም ክብደት ቀንሳለሁ የሚል አጉል ተስፋ የሚሰጥ ሌሎችንም ለአደጋ የሚዳርግ ማስታወቂያ ለመንገር መጠቀሚያ አድርጎት ነበረ። ወደዚህ ድርጅት ሄጄ የክብደት መቀነስ ህክምና በመከታተል ላይ ነኝ ብሎ በየጊዜው ያስመዘገበውን የክብደት ለውጥ እያሳየን በርታ በሉን እያለን ድርጅቱን በሶሻል ሚዲያ ላይ ፕሮሞት ሲያደርግ ሲያስተዋወቅ መታየቱ ግንኙነት ይኖረው ይሆን የሚል ጥያቄዎችን
የሚጭር ቢሆንም ብዙዎችን ትኩረት አልሰጡትም። ይህ ማለት ተቋሙ ለሌሎች ሞትና ተያያዥ የጤና ችግር እንዲዳርግ እንደ መፍቀድ ነው። በመሆኑም ለክብደት መቀነስ ተጓዳኝ መድኃኒት ሳይጠቀሙ እንዴት ሊሆን ይችላል ስለሚለው ከባለሙያዎች ያገኘነው መረጃ ለማካፈል ወደድን። ከዚህ በፊት ግን ይህ ግሎ ኢትዮ ተርኬ የተባለው ተቋም መሰል ይዘት ያለው በኢቢኤስ በኩል ቅዳሜን ከሰዓት ላይ ለአንድ ዙር ብቻ ቀርቦ ተቋሙ ከሳይንሳዊ ሕክምና አንጻር በአጭር ቀናት ከ5 ኪሎ በላይ መቀነስ እንደማይቻል በመረዳት እንዲቆም ያደረገውን ውድድር ታሳቢ እንዲያደርግ ፈጣን የሆነ የክብደት መቀነስ ምን ችግር አለው ስለሚለው ባለሙያዎችን የሰጡትን ማብራሪያ እንመልከት። ፈጣን የሆነ የክብደት መቀነስ ምን ችግር አለው ለሚሉ ጥያቄ አዎ ያውም ለሞት የሚያደርስ ምላሽን እናገኛለን። ፈጣን የሆነ የክብደት መቀነስ በሰው ላይ የተለያዩ ችግሮችን ሊያመጣ ይችላል። ከነዚህም በሞት ከረጢት ውስጥ ጠጠር እንዲፈጠር ያደርጋል። የጡንቻ መጠን መቀነስ፣ ድካም፣ ማዞር ወይም ራስ መሳት፣ የፀጉር መርገፍ፣ የሆድ ድርቀት፣ የንጥረ ምግብ እጥረት፣ የብረት ወይም አይረን እጥረት፣ የቫይታሚን ቢ12 እጥረት፣ የፎሌት እጥረት፣ የቫይታሚን ዲ እጥረት፣ የፕሮቲን እጥረትና በሴቶች ላይ ደግሞ የወር አበባ መዛባት የመሳሰሉትን ሊያስከትል ይችላል። የኤሌክትሮላይት መዛባት፣ ዝቅተኛ ፖታሲየም፣ ዝቅተኛ ሶዲየም፣ ዝቅተኛ ማግኒዚየም ባለሙያዎቹ የሚሰጧቸው ጉዳቶች ናቸው። የነዚህ ኤሌክትሮላይት መዛባት ደግሞ የጡንቻ መኮማተር፣ የልብ ምት መዛባትና የነርቭ ችግሮችን ሊያስከትሉ ይችላሉ። ይህ ከላይ የተጠቀሰው ተቋማት በሰሜ ባላገሩ በኩል ሰርቶት የነበረውና ከአርቲስቱ ሞት በኋላ በሕግ ተጠያቂነት እንደሚያደርገው በማወቅ ከማህበራዊ ሚዲያዎች ላይ እንዲነሳ ያደረገውን የክብደት መቀነስ ሂደት እስከ ሞት ድረስ ሊያደርስ የሚችል ከባድ ችግሮችንም ሊያመጣ ይችላል። ከእነሱም መካከል የልብ ምት መዛባት፣ ዝቅተኛ የደም ግፊት፣ የኩላሊት ጉዳት፣ ከባድ የንጥረ ምግብ እጥረትና የመሳሰሉትን ሊያስከትል ይችላል። በሳምንት 0.5 እስከ 1 ኪሎ ያህል ክብደት መቀነስ ደህንነቱን የተጠበቀና ጤነኛ የምንለው ሲሆን ከዚህ ያለፈ ግን ከዛ ላይ የዘረዘርናቸውን ችግሮች ሊያስከተል ስለሚችል ፈጣን የሆነ የክብደት መቀነስ ካጋጠመው በአቅራቢያው የሚገኝ ሐኪምን ያማክሮም። ተወዳጁ ድምፃዊና አርቲስት ሰማኝ በለው ወይም ሰሜ ባላገሩ ድጋሚ ላይ መለስ አጥተናል። ነገር ግን እንደዚህ ያሉ አካሄዶች ለሌሎች ሞት ምክንያት እንዳይሆኑ እንጂ ከተቋሙ ጋር ምንም ችግር የለብንም። ድንግልና እንመልሳለን፣ ውፍረት እንቀንሳለን፣ እንጨምራለን ምናምን የሚሉ ቢዝነስ ተኮር ተቋማትን ያላቸውን ጉዳት ለመጠቆም እንጂ በእርግጥ ወደዚህ አይነት ቦታ እንዲካሄድ ያደረግነው እኛ በትክክል ሰውነቱ እንዲሸማቀቅ ያደረግነው እንደሆነ በግል የማውቀው ጉዳት ስላለ ነው።